በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድል ዘብፁዕ ወዘቅዱስ ሚናስ ሰማዕት ዘይትነበብ አማሱሩ ሐሙሱ ለሚያዝያ ጸሎቱ ወበረከቱ ሀብተ ረድኤቱ ያሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 15 ቀን የሚነበብ የከበረና የተመሰገነ እግዚአብሔር የመረጠው የሰማዕቱ ሚናስ ገድል ይህ ነው። ጸሎቱና በረከቱ በምንሰማውና በምናነበው ሁላችን ላይ ጸንቶ ይኖር ለዘላለሙ አሜን። ከዚህ በኋላ በወንጀለኛው ሹም መከራን የተቀበለ የከበረና የተመሰገነ እግዚአብሔር ወዳጅ የሚሆን ቅዱስ ሚናስን ከዚህ በፊት ካገኘት ስቃይ ሁሉ የሚበልጥና ፈጽሞ የሚከፋ ከባድ መከራ ተዘጋጅቶልሃል አለው። የእግዚአብሔር ወዳጅ ሰማዕቱ ቅዱስ ሚናስም እንዲህ ሲል መለሰለት። ይህንን ግርፋትና ስቃይ በእውነት አልሰማሙ። ፈርተው የሚያመልኩት ቅዱሳን የሚረዳቸው ወደ በለጠች ሀገር ወደ መንግሥተ ሰማያት የሚመራቸው እርሱ እግዚአብሔር አሁንም በሁሉ ይረዳይ ዘንድ ከኔ ጋር ነውና አለው። የተረገመም መኮንንም ወታደሮችን የሚነድና የሚያቃጥል እሳትን አምጡ፣ እርሱንም ወደ እሳት ጨምሩት አላቸው። ስጋው ያር ዘንድ የልቡን ጥንካሬ ኃይሉንም አሸንፍ ዘንድ አላቸው። እንዳዘዛቸውም አደረጉ። ወታደሮቹም እንዳዘዛቸው አደረጉበት። ስጋውንም እጅግ የሚያስፈራ የእሳቱ ወላፈን አላቃጠለውም። ነገር ግን ወታደሮቹ ወደ እሱ ቀርበው ያለ ጥፋት ድኖ የእሳቱ ቃጠሎ ሳያገኘው ጤናማ ሆኖ ባዩት ጊዜ አዲ መኮንን መከራን የለበሰ የእግዚአብሔር ወዳጅ ቅዱስ ብፁዕ ሚናስን የእሳቱ ነበልባል አልታወቀህምን? አላቃጠለህምን? አለው። ቅዱስ ሚናስም ከመከራህና ከእጅህ ጌታዬ ኢየሱስ ክርስቶስ ይጠብቀኛል፣ እሳቱንም ውሃ ያደርገዋል፣ ግርፋቴም የተራቆተ ሰው እንደሚለብሰው የአካሌ ልብስ ያደርገዋል፣ ከመከራ ሥጋዬም ያድነኛል አለው። በሃይማኖቱና በትዕግሥቱ ጽናት በኃይሉም ብዛት እርሱን በማምለኩ ለቅዱስ ሚናስ የመንፈስ ቅዱስ ኃይል ረድኤት ተሰጥቶታልና መጽሐፍ ወደ እሳት ብትወድቅ አያቃጥልህም እንዳለ ዳግመኛም ጌታችን በወንጌል ሥጋችሁን የሚገድሏትን አትፍሯቸው፣ ነፍሳችሁን መግደል አይችሉምና በገሃነም እሳት ነፍስንና ሥጋን የሚገድለውን እርሱን ፍሩት ብሎ በማቴዎስ ምዕራፍ 10 ቁጥር 36 ላይ እንደተናገረ፣ አእምሮ የጎደለው ሹሙም አንተ ወታደር ስትሆን መጽሐፍ ቃል እንዴት አወቅህ አለ። ብፁዕና ቅዱስ የሚናስ የእግዚአብሔር ወዳጅ ሚናስም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መኳንንተ አሕዛብ ወደ ነገሥታት አደባባይ ባስወጧችሁ ጊዜ እንዴት ወይም ምን እንደምትናገሩ አትጨነቁ፣ በዚያች ሰዓት የምትናገሩት ይሰጣችኋል፣ የሰማያዊ አባታችሁ መንፈስ በእርሱ በእናንተ ላይ አድሮ ይናገራል እንጂ የምትናገሩት እናንተ አይደላችሁምና ብሏል አለው። ሁለተኛም እንዲህ የሚል አለና በበደለኞችና በክፉ ሰዎች ሁሉ ዘንድ ጠብና ጦርነት ቢሆን ደጋጎች ሰዎች አይሞቱም። ጽና፣ በርታ፣ አትፍራ፣ ከፊታቸውም አትደንግጥ፣ አትደከም። አምላክ እግዚአብሔር እርሱ ከአንተ ጋር ይሄዳልና አይጥልህም አይተውህም እንዳለ በዳንኤል ምዕራፍ 33 ከቁጥር 1 ላይ። ዛሬም እንደዚያው ሁሉ ለእኔም መልካም እውቀትን ምክርንና ጥበብን የገለጠልኝን እርሱን ገናንነቱን አደንቃለሁ፣ ድንቅ ሥራውንም እመሰክራለሁ፣ ትእዛዛቱንም እናገራለሁ። የአምላኬ የመድኃኒቴ ኢየሱስ ክርስቶስ የሕግጋትን መጻሕፍትንም አነባለሁ። ወንጀለኛውም ሹም ይህንን ሰምቶ በኃይሉ ብዛት በትዕግሥቱና በገድሉ ጽናት ፈጽሞ ተደነቀ። ሌሎችም ሰዎች ብፁዕና ቅዱስ የሚሆን የእግዚአብሔር ወዳጅ የቅዱስ ሚናስን ተጋድሎውን ባዩ ጊዜ ፈጽመው ተደነቁ። ይህ ክቡር ሰማዕት ግን ፊቱ ብሩህ ሆኖ በእግዚአብሔር አርአያ ፈጽሞ እየተደሰተ የሚያውቁትም ሰዎች በላይ በሰማይ ያለውን ያስቡ ዘንድ መልካም ነገርን የሚጠላ የሰይጣን መከራም እንዳያገኛቸው የእግዚአብሔርን ሕግ እያስተማረ ወደ መኮንኑ ሄደ። ቅዱስ ሚናስም ልቦናቸውን ወደ እርሱ ይመልሳቸው ዘንድ ወደ እግዚአብሔር ጸለየላቸው። ብዙዎች አሕዛብ ሰምተው ወደ አምላካቸው እግዚአብሔር ተመለሱ፣ በእርሱ ማመናቸውን በግልጽ ተናገሩ። በአብ በወልድ በመንፈስ ቅዱስ ስምም ተጠመቁ፣ በክርስቶስ ዕፀ መስቀል ተባረኩ። እነዚያም አሕዛብ በኢየሱስ ክርስቶስ ስም ሰማዕትነትን ተቀበሉ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀዳጁ። አምነው ሰማዕትነትን የተቀበሉትም ወንዶችና ሴቶች ምዕመናን ቁጥራቸው 7700 ሆነ። በሃይማኖት የከበረ ቅዱስ ሰማዕትም ፈጣሪያቸውን ከማምለካቸው የተነሳ ፈጽሞ ተደሰተ። ብዙ አስደናቂ ሥራንም ሠራ። ዳግመኛም ብፁዕና ቅዱስ የሚሆን ሰማዕቱ ሚናስ ዓይኖቹን ወደ ሰማይ አቅንቶ አንገቱንም ወደ ላይ ቀና አድርጎ በመስቀል ምልክት እጆቹን ዘርግቶ ፊቱንም ወደ ምስራቅ መልሶ በጎ ሥራ ለመሥራት የተዘጋጀ ያደርገው ዘንድ ወደ እግዚአብሔር ለመነ። በለዘበ ቃልም እንዲህ ሲል ቁሞ ጸለየ።
የሰማያትና የምድር ፈጣሪ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ፈጽሜ አመሰግንሃለሁ፣ አከብርህም አለሁ። አመፀኞች ከሃዲያን ያጠፉኝ ዘንድ ከእኔ ያልናቅኸኝና ያልተውከኝ ቅዱስ ስምህን እንዳልክድ መልካም አይምሮ ጠባይን ርቶ ሃይማኖትንም የሰጠኸኝ ጌታዬ ኢየሱስ ክርስቶስ ሆይ አሁንም በዚች ሰዓት ፈጽመህ ጠብቀኝ። ሰማዕትነቴን ለመፈጸም ትዕግሥትን ስጠኝ። አምላኬ ሆይ ለባዊት ነባቢትና ሕያዊት በምትሆን ነፍሴም ሁልጊዜ ወደ አንተ ጮኻለሁ፣ ሁልጊዜም ለአንተ እሰግዳለሁ። ይህንንም ብሎ ወደ ሰማዕትነት አደባባይ ወጣ። ለሚቆርጡት ሰዎችም አንገቱን አሳልፎ ሰጠ። ያን ጊዜም በሰይፍ ራሱን ቆረጡት፣ ነፍሱም ከሥጋው ተለየች። ወታደሮችም የቅዱስ ሚናስን ራስ ተሸክመው ወደ ባሕር ወረወሩት። እንደ እርሱ በክርስቶስ የሚያምኑ ደጋጎች ጓደኞቹና ወዳጆቹም በዚያ ቦታ ነበሩ። ሌሎቹም በደበደቡትና በገረፉት በገደሉትና ባሰቃዩትም ከልብ በሆነ ርኅራኄ ያዘኑ ሰዎች እሳቱን አጠፉት። ከባሕር ተቆርጣ የወደቀች ራሱንና ሥጋውንም ወስደው ንጹሕና መልካም መዓዛ ባለው ሽቱና በንጹሕ ልብስ ገነዙ። ከዚያም ወስደው በታላቅ ክብር በብዕርና በወርቅ ሳጥን ውስጥ አስቀመጡ። ለቅዱስ ሚናስም መልካም ትዕግሥትን ስለሰጠው ሕያው እግዚአብሔርን ያመሰገኑ ሁሉም በአንድነት ነው። በላዩ ላይ የጨመሩበት የእሳት ምልክትን በሰውነቱ ላይ አልተገኘም። ነበልባሉም ሥጋውን አላቃጠለውም። ልዩ ሦስትነት በሚሆኑ በአብ በወልድ በመንፈስ ቅዱስ ስም የባሕርይ አንድነት የሚያምን ሰማዕቱ ቅዱስ ሚናስም በአረብ ቋንቋ ሳባጥ በምትባል ኅዳር 15 ቀን ተጋድሎውን ፈጸመ። እርሱን ተስፋ የሚያደርጉ ያሳመናቸውና በመንፈስ ቅዱስ ያጠመቃቸው ወደ ገነት የምታስገባና ንጽሕትና ብሪት የምትሆን መንግሥተ ሰማያትንም የምታወርስ የብሉይና የአዲስ ኪዳን ትምህርትን ያስተማራቸው ከቀድሞ በደላቸው በንስሐ የተመለሱ በሃይማኖታቸው ጸንተው በጎ ሥራን ሁሉ አብዝተው የሚሰሩ ሆኑ። ድንቅ ታምራትንም የሚያደርግ የእስራኤል አምላክ እግዚአብሔር ይክበር ይመስገን እያሉ ፈጣሪያቸውን አመሰግኑ። ሁለተኛም ደጋጎች ሕዝቦች ከሰማዕቱ ቅዱስ ሚናስ በረከት ስለሰጠህን ክርስቶስ ሆይ እናመሰግናለን፣ ክብር ምስጋና ላንተ ይሁን እያሉ አመሰገኑ። ጌታችን አምላካችን ኢየሱስ ክርስቶስን በሃይማኖት ወደ ዘላለም ሕይወት ትመራን ዘንድ ወደ እኛ መጥተሃልና በአንተ አምላክነት ሰማያዊ በሚሆን በአባትህና ሕያዊ በሚሆን በመንፈስ ቅዱስ እናምናለን። ቅድመ ዓለም ከአብ ያለ እናት በመወለድህ ዳግመኛ ምድር ዓለም ከሰማያት ወርደህ ስሟ የሚጣፍጥ ቅድስት ንጽሕት ከምትሆን ድንግል ማርያም በማደርህ ከእርሷም ያለ ዘራ ብእሲ በመጸነስህና በመወለድህ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ መንገዱንም ጥረጉ፣ ጎዳናውንም አስተካክሉ በማለቱ አዋጅ ነጋሪ ተብሎ በሚጠራ ዮሐንስ መጥምቅ እጅግም በመጠመቅህ እናምናለን። መንፈስ ቅዱስ በነጭ ርግብ አምሳል ከሰማይ ሰማያት ወደ ዮርዳኖስ ወንዝ ወርዶ በራስህ ላይም ተቀምጦ ብሩህ በሚሆን ሰማይ ደመና የጋረደህ አብን በደመና ውስጥ ሆኖ የምወደው ልጄ ይህ ነው እርሱን ስሙት ብሎ ለአንተ የመሰከረልህን ምስክርነትንም እናምናለን። ዳግመኛም በእንጨት ላይ በመሰቀልህና በመታመም በአይሁድ እጅ በመገረፍና በመቸንከርህ በመደብደብህ በሞትህና በአዲስ መቃብር ውስጥ በመቀበርህ እናምናለን። በሦስተኛው ቀን ከሙታን ተለይተህ ከመቃብር በመነሳት በታላቅ ደስታና እልልታ ከመላእክት ጋር በ40 ቀን ወደ ሰማያት በማድረግህ እናምናለን። ሕያዋንና ሙታን ትገዛ ዘንድ ልዑላን ቅዱሳን ከሚሆኑ ቅዱሳን መላእክት ጋር በታላቅ ኃይል ተአምር ዳግመኛም መምጣትህን እናምናለን። መንፈስ ቅዱስን በእሳት አምሳል ሆኖ በሐዋርያት ላይ እንደወረደ በየሀገሩም ቋንቋ ሁሉ ከዓለም ዳርቻ እስከ ዓለም ዳርቻ ወንጌልን ይሰብኩ ዘንድ እንደላክላቸው እናምናለን። ለእግዚአብሔር ምስጋና ይሁን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነት የሁላችን እመቤት ቅድስት ድንግል ማርያም የቅድስናዋ ረድኤት በረከት የሰማዕቱ የቅዱስ ሚናስ አማላጅነት ከሁላችን ጋር ይኑር ለዘላለሙ አሜን።